ቢነሳ ከኛ ቁጥጥር ውጪ ቢነሳ ነው ያልኩት። ቢነሳ ይኸውልህ እንገርን ቁጥጥር ቢጫ እንደው መቼም ጦርነት ሰው አይመኝም። እንዲህ በሚዲያ ላይ ጦርነት ይነሳ ብላል። ግን ይሄ አብይ የሚባለው ስርዓት እንዲገረሰስ ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን። አሰላለፋችሁ ምንድነው? ምንም ጥርጣሬ አያስፈልገውም። ይሄ እዛ እሱ ጦርነቱን ሲከፍት ፋኖ 4 ኪሎ እንዲገባና የምናደርገው ፋኖ 4 ኪሎ ይገባል። ይህን ስርዓት መጣል ለምንም ለድርድር የሚቀብር አይደለም። ከኤርትራ ጋር ጦርነት ቢከፈት ከማን ጋር ነው የምትሆኑት? ከኤርትራ ጋር ሆነን አይደለም። ፋኖ የራሱን ኃይል ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት ነው። ምንም አሻሚ እኮ አይደለም፣ ግልጽ ነው። ዋናው ትልቁ ታርጌቱ ይሄንን ስርዓት መጣል ነው። ከዚህ ስርዓት በኋላ ለእናቴን ኮስት ስለዚህ በየትኛውም ዋጋ ብዬ ልጨምርበት፣ በየትኛውም ዋጋ ከማንም ጋር ተሰልፈ በሚለው ምንም ማመንታትም ጥርጣሬም የለውም። አብይን ለመጣል የሚደረግ ማንኛውንም ትግል የተቀደሰ ትግል ነው። ይሄ ባንዳነት አይደለም፣ የባንዳነት መገለጫ አይደለም። ይሄ ተግባር ባንዳን እየነቀልክ ባንዳን መንቀል ባንዳነት አይደለም። ስለዚህ ይሄ ጉዳይ አዲስ አበባን እኮ ነው ያሳጣ። በነገራችን ላይ ሞገስ